First year sales were 1964 and we sold $8,000. የህይወት መንገድ የጠፋውና በህይወቱ ተስፋ የቆረጠ አንድ ወጣት ዓለምን ይቆጣጠራል ብለን ምን ያህሎቻችን እናምናለን? ከጋዜጠኝነት ትምህርት ቤት እስከ ሯጭነት፣ ከሯጭነት እስከ ውትድርና ብሎም ደግሞ ወደ ዩኒቨርሲቲ በመመለስ ህይወትን ለማሸነፍ ያልገባበት ስለሌለውና ሊሆን የማይችል እንደሆነ በተነገረው የመመረቂያ ጽሑፉ ዓለምን መቆጣጠር ስለቻለው የዓለማችን ታላቁ የስፖርት ትጥቅ አምራች ባለቤትና መስራች ፊል ናይት በጥቂቱ ይህ ታሪክ ከእውነትነት ይልቅ ለልብ ወለድነት የሚቀርብና እጅን በአፍ የሚያስጭነው የዓለማችን ታላቁ የስፖርት ትጥቅ አምራች የናይኪ ስፖርትስ እውነተኛ የምስረታ ታሪክ ነው።